ቴዲ ያዜመላቸው እነ መሬማ እነማን ናቸው? ነገር ግን ኢትዮጵያዊነታቸውን አያውቁትም። በላስቲክ በተወጠረ ቆሻሻ መንደር ውስጥ ይኖራሉ። ያሉበትን መከራና ስቃይ፣ መረሳትን፣ መገፋትን በሁለት ዓለም መሃል የተንጠለጠሉ ምስኪን ነፍሶች ናቸው። ሕይወታቸው ግን የሲኦል ያህል የከፋ ነው። ቴዲ አፍሮ በሙዚቃው ለመሬማ እንደዛ በሐዘን ሆኖ እንባን በሚያመጣ ድምፅ ያዜመላት። አንድ ወቅት ላይ ከዛሬ 1500 ዓመታት በፊት ይቺ ቀይ ባህርን ተሻግሮ የምትታየው ምድር በእነሱ ቁጥጥር ስር ነበረች። አባቶቻቸው በጀግንነት ፈረሳቸውን ያቀኑባት፣ በክብር የገዙባት ምድር ነበረች። ዛሬ ሁሉም ነገር ተቀይሯል። የትናንትና ገዢዎች የዛሬ ጎዳና ጠራጊዎች ሆነዋል። ውድ ተመልካቾቻችን ዛሬ የምንነግራችሁ ታሪክ ልብ ይሰብራል። ቴዲ አፍሮ መሬማ በሚለው ዜማው የእነኚህን ድንቅ የአባቶቻችን ልጆች የሆኑ ግና የረሳናቸው ለውድ ለማናቃቸው ወንድምና እህቶቻችን ያዜመላቸው ዜማ እነማን ናቸው የሚለውን እናያለን። እኛ ደግሞ በየመን ስለሚገኙት ዓለም ስለረሳቸው ከሁሉ በላይ ደግሞ እኛ ኢትዮጵያን ስለማናቃቸው የደም ሐረጎቻችን እናወራለን። በየመን አግዳማ ወይም አገልጋዮች በመባል ስለሚታወቁት አሁን ደግሞ በሃይሚሽን ወይም የተገለሉ ስለሚባሉ ወንድምና እህቶቻችን ከየት መጡ፣ እንዴትስ ከክብር ማማ ወርደው ከሰው በታች ተቆጠሩ የሚለውን ታሪክ አብረን እናያለን። መነሻችን የቴዲ አፍሮ መሬማ የሚለው ዜማ ነው። ይህ ስለ እውነት ነው። እውነተኛ ታሪኮችን የረሳናቸውን ማንነቶችን የምንዘክርበት ሚዲያ ነው። ሰብስክራይብ በማድረግ የገጻችን አካል የሆኑ አሁን ቴዲ ያዜመላቸው እነ መሬማ እነማን ናቸው? ወደዛ እንለፍ። ታሪኩ የሚጀምረው በ6ኛው ክፍለ ዘመን ነው። በወቅቱ የነበሩት ታላቁ የኢትዮጵያ ንጉሥ አፄ ካሌብ በየመን ይኖሩ የነበሩ ክርስቲያኖችን ከጭካኔ እልቂት ለመታደግ 70,000 የሚገመት ግዙፍ ጦር አደራጅተው ቀይ ባህርን ተሻገሩ። ጦሩን ይመራ የነበረው ጀነራል አብርሃ ነበር። የኢትዮጵያ ጦር የመንን በቁጥጥር ስር አዋለ። ጀነራል አብርሃም በየመን ምድር ላይ ታላቅ ቤተክርስቲያን በማነጽና አካባቢውን በማስተዳደር ለዓመታት ቆየ። በዚያን ዘመን ኢትዮጵያውያን በየመን ምድር ላይ ገዢዎች፣ መኳንንቶችና የጦር አዛዦች ነበሩ። ጥቁር ቆዳ ቀለም የክብርና የኃያልነት ምልክት ነበር። ነገር ግን ይህ ክብር ለዘላለም አልዘለቀም። ከዓመታት በኋላ የፋርስ ወይም የአሁኗ ኢራን ጦር የመንን ወረረ። የአክሱም መንግስትን በወቅቱ በነበረበት የውስጥ ችግር ምክንያት ለጦሩ ተጨማሪ እርዳታ መላክ አልቻለም። የኢትዮጵያ ጦር ተሸነፈ። ወደ ሀገራቸው መመለስ ያልቻሉት በሺዎች የሚቆጠሩ የኢትዮጵያ ወታደሮችና ቤተሰቦቻቸው በየመን ምድር ቀሩ። ጊዜ እያለፈ ሲሄድ አሸናፊዎቹ የፋርስና የአረብ ገዢዎች እነዚህን ኢትዮጵያንና ትውልዶቻቸውን ከማህበረሰቡ ማግለል ጀመሩ። ትናንት ገዢ የነበሩት ዛሬ ባሪያ ተባሉ። ትላንት በግርማና በጦር የተሻገሩ አባቶቻችን ታሪክ ተረሳና አዲሱ ትውልድ አክዳማ የሚል ስም ተሰጠው። አክዳማ ማለት በአረብኛ አገልጋዮች ወይም ባሪያዎች ማለት ነው። የዘር ሐረጋቸው ከኢትዮጵያና ከአፍሪካ በመሆኑ ብቻ ለ1500 ዓመታት የሚዘልቅ የህይወት እስር ውስጥ ገቡ። ዛሬ በየመን ወደ 3 ሚሊዮን የሚጠጉ የዚህ ማህበረሰብ አባላት ይገኛሉ። አሁን ራሳቸውን መሐሚሽን ወይም የተገለሉት ብለው ይጠራሉ። ሕይወታቸው ግን የሲኦል ያህል የከፋ ነው። እዛም ነው ቴዲ አፍሮ በሙዚቃው ለመሬማ እንደዛ በሐዘን ሆኖ እንባን በሚያመጣ ድምፅ ያዜመላት። በየመን ባህል መሰረት አንድ አክዳማ ከሌላው የየመን ማህበረሰብ ጋር ጋብቻ መፈጸም አይችልም። ከትምህርት ገበታ የተገለሉ ናቸው። የሚሰሩት ስራ አንድና አንድ ብቻ ነው፣ የጎዳና ቆሻሻ ማጽዳት። ለዛም ነው ቴዲ አፍሮ በዜማው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው ያለ መሬምን የሚጠቅሳት። ሌላኛው ስራቸው የፍሳሽ ማስወገጃዎችን መክፈት ነው። በከተማዋ ዳርቻ መብራትና ውሃ በሌለበት በላስቲክ በተወጠረ ቆሻሻ መንደር ውስጥ ይኖራሉ።
የየመን የእርስ በርስ ጦርነት ሲፈነዳ ደግሞ የመጀመሪያዎቹ ተጠቂዎች እነሱ ነበሩ። ማንም የማይጮህላቸው፣ መንግስት የሌላቸው፣ ታሪካቸውን የተነጠቁ ምስኪኖች። የፊት ገጽታቸው ኢትዮጵያዊ ነው፣ ቀለማቸው እንደኛው ነው። ነገር ግን ኢትዮጵያዊነታቸውን አያውቁትም። አረቦችም እንደ ራሳቸው አይቆጥራቸውም። እኛም ከነመፈጠራቸው ረስተናቸዋል። ታሪካቸውን እንኳን አናቅም። በሁለት ዓለም መሃል የተንጠለጠሉ ምስኪን ነፍሶች ናቸው። የቴዲ አፍሮ ዜማ የትናንቱን ክብራችንን፣ የሀገራችንን አንድነትና የጠፋውን ፍቅራችንን ይነግረናል። በዛው ልክ ደግሞ አሁን እዛ ስላሉ ምስኪን እህት ወንድሞቻችን ያሉበትን መከራና ስቃይ፣ መረሳትን፣ መገፋትን፣ ባሪያ መሆናቸውን ይገልጽልናል። በቁጭትም እንባን አይናችን ላይ ያመጣል። ነገር ግን ከባህር ማዶ ያሉት እኒህ ወንድምና እህቶቻችን የአፄ ካሌብና የጀነራል አብርሃ የደም ዘሮች ዛሬ በየመን ጎዳናዎች ላይ ሲረገጡ እኛ የት ነን? ታሪክን መመለስ አንችልም፣ ነገር ግን ታሪክን ማወቅ እንችላለን። አክዳማ ተብለው በዘመናችን ለከፋ ዘረኝነትና መገለል የተዳረጉት እነዚህ ወገኖቻችን የኢትዮጵያ የታሪክ አካል ናቸው። የሐዘናቸው እንባ፣ የህመማቸው ጩኸት ሊሰማን ይገባል። ቴዲ አፍሮ ይህንን በሚገርም ስነ ጽሑፍና አንጀት በሚበላ ዜማ ገልጾልናል። እኛም ታሪካችንን እንወቅ፣ ወንድሞቻችንን በየዓለሙ የተበተሉትን እናስብ። ማምጣት ባንችል እንኳን አንርሳቸው። ውድ ተመልካቾቻችን ዛሬ ያስኩላችሁ ታሪክ ይህንን ይመስል ነበር። በቴዲ አፍሮ መሬማ ከሚለው ዜማ መነሻ ቢያደርግም ዓለም ላይ የተከሰተ እውነተኛ ታሪክና አሁን እየተከሰተ ያለ እውነተኛ ነገርን አጋራዋችሁ። በዚህ ቪዲዮ ምን አዲስ ታሪክ አወቃችሁ? ምንስ ተረዳችሁ? ቴዲ አፍሮ ሙዚቃንስ ምን ያህል ተረዳችሁ? ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ሁላችሁንም በያላችሁበት ሰላም ሁኑ። ሰላም